ሰላም ሰላም የቁሊቶ ብሮድካስቲንግ ቤተሰቦች፣ ዛሬ በጀርመን የተፈጸመውን አስደናቂ የድሮን ጥቃት እናነሳለን። በጀርመን የተፈጸመው አስደናቂ የድሮን ጥቃት የንግድ ድሮኖች አዲሱ ስጋት ሆኑ? በአውሮፓ እምብርት የምትገኘው ጀርመን በጥብቅ በሚጠበቀው የኃይል ማዕከሏ ላይ በተፈጸመ ያልተጠበቀ የድሮን ጥቃት ደንግጣለች። እንዴት አነስተኛ የንግድ ድሮን ይህን ያህል አደገኛ ሊሆን ቻለ? በቅርቡ በተከሰተ ሁነት ፈንጂ ጫነች አነስተኛ ድሮን የጀርመንን ከፍተኛ ጥበቃ የሚደረግበትን የኢንዱስትሪና የኃይል ተቋም የአየር ክልል ጥሳ በመግባት ጥቃት ፈጽማለች። የጀርመን የደህንነት አካላት ጥቃቱን ለመመከት ቢሞክሩም የድሮኗን ፈጣን እንቅስቃሴ ማስቆም አልቻሉም። የፖሊስና የደህንነት ባለሙያዎችን ያስደነገጠው ዋናው ነገር ጥቃቱን ለመፈጸም ጥቅም ላይ የዋለው ቴክኖሎጂ በማንኛውም ገበያ ላይ በቀላሉ የሚገኝ ተራ የንግድ ድሮን መሆኑ ነው። በቀላሉ የሚገዙ መሳሪያዎችን ወደ ወታደራዊ አውዳሚነት መቀየር አዲሱ የዓለም ስጋት ሆኗል። ይህ ክስተት የጀርመንን ብቻ ሳይሆን የመላው ዓለም አቀፍ ተቋማትን የአየር ጥበቃ ድክመት አጋልጧል። ወደፊት ግዙፍ ፋብሪካዎችንና የኃይል ማዕከላትን ከአነስተኛ ድሮኖች መጠበቅ ትልቁ የቴክኖሎጂ ፈተና ይሆናል። እናንተስ የንግድ ድሮኖች ለወደፊቱ የዓለም የደህንነት ስጋት ይሆናሉ ብላችሁ ታስባላችሁ? አስተያየታችሁን በኮሜንት ጻፉልን። ለተጨማሪ መረጃዎች ቁሊቶ ብሮድካስቲንግን ሰብስክራይብ ያድርጉ።